ሰላም ቤተሰብ እንዴት ናችሁ? እንዴት ሰነበታችሁ? ቤተሰብ ሰላም ናችሁልኝ? ዛሬ እንግዲህ የአረብ ዜናዎችን እነግራችኋለሁ። ቤተሰብ ዜናዎች ምን ተባሉ? እንግዲህ የተለመደው ነው። ማንቸስተር ዩናይትድ እንግዲህ ነገ ለሚገጥመው ጨዋታ እንግዲህ ሩቨን አሞሪም ፕሬስ ኮንፈረንስ አካሂደዋል። እሱን እነግራችኋለሁ። ሌላኛው ደግሞ ስለ ተጫዋቾች ምን ነገር አለ ለሚለው ደግሞ እነግራችኋለሁ። ሌሎችም አዲስ ዜናዎች አሉ። እነርሱንም እነግራችኋለሁ። የቀድሞ የቼልሲና የሪያል ማድሪድ ተጫዋች ምን አለ የሚልም አለ። እሱንም እነግራችኋለሁ። በደንብ አድርጋችሁ ኮፕሊንግ ሼር አድርጉ። ሌላኛው ሪከርድ ነው። ሪከርድ እንግዲህ አሁን በተከታታይ 14 ጨዋታዎችን ሳይሸነፍ እየመራ ያለ ክለብ ማን ነው የሚለን አዎ ፋብሪዚዮ ሮማኖ አለ። እሱንም አቀርብላችኋለሁ። ቤተሰብ በደንብ እያደረጋችሁ ደብል ታፕ ኮፕሊንግ ሼር አድርጉት። ይህን ቤት በደንብ አድርጋችሁ አሳድጉት። እየሄደልን አይደለም። በደንብ ኮፕሊንግ ሼር ይደረግ። በተለይ ኮፕሊንግ አድርጉት። ወደ ቤተሰቡ ያልገባችሁ ደግሞ ቤተሰብ ሁኑ። ቤተሰብ ሌላኛው ደግሞ አንድ ጄኔቲክ እንዲህ ይለናል። ቤተሰብ አባቱ የያዘውን ታሪክ አሁን አንድ ብሎ ጀምሯል ይላል። ይህ ሰው ማን ነው የሚለውን ደግሞ እንነግራችኋለን። ሌላኛው ወዴት ይላል። ወዴት የሚለው ደግሞ በጣም አስገራሚ ነው። ይህንም እነግራችኋለሁ። ሁላችሁም ኮፕሊንግ ሼር አድርጉ። አንድ ባንድ እንሄዳለን። ቤተሰብ ወደ ዋናው እንሂድ። እንግዲህ ሩቨን አሞሪም ለነገው ጨዋታ ለኖቲንግሃም ፎረስት አሰልጣኝ እንግዲህ ለሴን ዳይች እንዲህ ብለው ተናግረዋል። ቤተሰብ እንግዲህ ይህ ሰውዬ እንደምታውቁት በባለፈው አመት ስለ ሩቨን አሞሪም 4-4 ለምንድን ነው 4-4-2 የማይጫወተው ብሎ ብዙ ትችቶችን አካሂዶ ነበር። ሩቨን አሞሪም ግን ለዚህ ምላሻቸው ምንም አይደለም። ዛሬ በተለያየ ክለብ ግን አንድ አይነት አጨዋወት የሱን አጨዋወት ማለት ነው 4-4-2 ላይ እንገናኛለን። እኛ ምንም ክፍተት አናጣም፣ በዛ ደግሞ አሸንፈን እንወጣለን ብሏል። ስለሱ ግን ምንም ነገር ልላቸው አልችልም ብሏል። ስለሱ ምንም ነገር ልላችሁ አልችልም። ምናልባትም ያኔ አየሩ ነው እንደዛ ሊል የቻለው እንጂ በግሉ ፐርሰናል አይደለም እንደዛ ያለው ብሏል። እንግዲህ ይሄ በጣም ደስ የሚል ነው። ሌላኛው የቀድሞው እንግዲህ ያልኳችሁ የቀድሞው የቼልሲና የሪያል ማድሪድ ተጫዋች የነበረው ኤደን ሃዛርድ ነው። ቤተሰብ ኤደን ሃዛርድ እንግዲህ ስለ ክርስቲያኖ ሮናልዶ እንዲህ ብሎ ተናግሯል። በእውነት አንድ ባንድ ልንገራችሁ። ኢንዲቪጁዋሊ መሲ ኢዝ ይላል ፐርሃፕስ ዘ ኦንሊ ዋን አለ he is the greatest player in history CR7 አለ ደግሞ ሌላ CR7 is a greater than me but in terms of pure football ይላችኋል። ምንድነው እንግዲህ ይሄ ልጅ በጣም የሚገርም አንዳንድ የራስን ከፍ ለማድረግ እንደ እውነት እንነጋገር ከተባለ ማድሪድ ላይ ገብቶ ስንት ጎል ነው ያስገባው? በእውነት ነው የምላችሁ የራሞስን ያህል ጎል አላስገባም። ራሞስ በዛን አመት በአንድ አመት ያስገባውን እሱ ስንት አመት ነው? ወደ 6 አመት ቆይቶ ምንም ጎል ሳያስገባ ነው የመጣው ማለት ትችላላችሁ። እንደዚህ አይነት በቃ ልከኛ የሆኑ ምንም ነገር የማያውቁ ሰዎች ናቸው አሁን በቃ የሚዲያውን እየተቆጣጠሩት ያሉት። እኔ ኤደን ሃዛርድ ብታርፍ ነው የሚሻለው። በእውነት ነው የምልህ። በጣም ብዙ ሰዎች ይተቸዋል። በእርግጠኝነት በዚህ ኮመንት ላይ ሄዳችሁ ብታዩት እንዳለ ነው የተሰደበው። ታዲያ አሁን ለምን ሰቀልክ እንዴ? አንዳንድ የሚታይን ነገር ባንል ደስ ይለኛል። ሌላኛው እንግዲህ ባየር ሙኒክ ነው። ቅድም የነገርኳችሁ ቤተሰብ ሪከርድ በጣም እየሄደ ነው። አሁን ካሉት ኤሮፓውያን ማለት ነው የአውሮፓ ክለቦች 14ቱንም ጨዋታ በማሸነፍ የመጀመሪያ ስታርቲንግ ሰክሰስፉል ክለብ ይለዋል። ቤተሰብ ሪከርድ መዝግቦለታል። ይሄን ደግሞ እንግዲህ በአሰልጣኝነት የምታውቁት አዎ የቀድሞ የሲቲ ተጫዋች እንግዲህ የምታውቁት ነው። አሁን ላይ በጣም ባየር ሙኒክን በደንብ አድርጎ ይዞት ይገኛል ማለት ነው። እንግዲህ ቤተሰብ እሱ ነው። ሌላኛው እንግዲህ ጄኔቲክ እንዲህ ብሏል። ጄኔቲክ ምንድነው ያለው? ከ16 ዓመት በታች ተጫውቶ ይላል ለፖርቹጋል ተጫውቶ አሁንም 2 ጎሎችን በማስገባት እንዳባቱ ለፖርቹጋል ሪከርድ ማስመዝገብ ጀምሯል ይለናል። ይህ ማን ነው እንግዲህ? ክርስቲያኖ ጁኒየር ነው። ቤተሰብ በጣም የሚገርም ነው። እንግዲህ ቤተሰብ ነው። ሌላኛው ወዴት ያልኳችሁን ይሄ ምስል በደንብ ተመልከቱልኝ። ንጉሳችን እንዴ ያስብላል። ቤተሰብ እሱ ማን ነው ለምትሉኝ እንግዲህ ቤንጃሚን ሸሽኮ ነው። ቤንጃሚን ሸሽኮ እንግዲህ አንዲት የዩናይትድ
ደጋፊ አለች ማንቸስተር ዩናይትድ ውስጥ የሆነ የባህል አልባሳት ምናምን አልብሳ እንደውም በደም ሸክ አድርጋ መስቀሉን ሁሉ እንትን አድርጋ ምናምን በጣም የኢትዮጵያን ባህል መስሏል። እሱ ራሱ በቃ ምንም አትለዩትም፣ ኢትዮጵያዊ ነው የሚመስለው። በጣም ደስ ይላል። እንግዲህ ተባረኪልን ነው የምንል። እንግዲህ ከቤዚ ቀጥላ ደግሞ እሷ እየመጣችልን ነው። ቤዚ ማን ዩናይትድን ታቋታላችሁ አደለ? አማርኛ እያስተማረች እንዳለ አሰልጣኝ የለ ተጫዋቾችን ለእኛ ትልክልናለች። አሁን ደግሞ ችኛዋ ደግሞ የምትዋት ናት እንዳለ ልብሱን አልብሳ ከሱ ጋር ተነስታለች። በጣም ደስ የሚል ነው በእውነት። እንግዲህ ንግስታችን እንልሻለን፣ እንደ ንጉሳችን እንዳለበስሽው ንግስታችን ነሽ እንላለን። እንግዲህ ቤተሰብ ምንድን ነው ለሚለው ደግሞ ተጫዋቾቹ ጋር በተጠየቀው መሰረት ማን ይገኛል ለሚለው አሁንም ሊሳንድሮ ማርቲኔዝ አብሮ ከኛ ጋር ሰርቷል። ዴይ ቱ ዴይ ከኛ ጋር ሰርቷል። ነገር ግን ሪስክ መውሰድ አንፈልግም። አሁንም ነገ መጫወት አይችልም፣ አናጫውተውም ብሏል። ግን ደርሷል ብሏለኝ። ሌላኛው እንግዲህ ሃሪ ማጓየር ነው። ሃሪ ማጓየርም እንግዲህ አይደርስም ብሏል። ሌሎቹ ግን ፊት አድርገዋል ነው አለው። ሌሎቹ ሁሉም ፊት አድርገው ነው ያሉት። ቴንኪው ብሏል። እንለያለን ብሏል። አንዳንዴ ጨዋታ እያሸነፍክ ስትሄድ የሚመጣው ልህን አቅምና ተሸንፈ ያለውን እንግዲህ ሁላችሁም ታውቁታላችሁ ብሏል። እኛ አሁን ላይ ጥሩ ላይ ነው ያለነው። ነገም እንግዲህ በምንፈልገው አጨዋወት ተጫውተን 3 ነጥባችን ይዘን እንመጣለን ብለዋል። ቡም ብለናል ቤተሰብ።